መጽሐፍ ውስጥ ሌላ ታሪክ የለም። እዚህ መጽሐፍ ውስጥ እኔ ሌላ ርዕስ ፈልጌ አላገኘሁም። እከል የሚባል ጀግና የለም እዚህ መጽሐፍ ውስጥ። ኢየሱስ ብቻ ነው ጀግና። እከል የሚባል ሰው የለም እዚህ መጽሐፍ ውስጥ። እንደው በእውነት አንዳንድ ሰው እንደ ኃጢአት እንዳይቆጥርብኝ እንጂ እነ አብርሃም እነ ሙሴ እነ ኤልያስ ሌሎቹም ታላላቅ የሚባሉት አባቶች አገልጋዮቻችን የእግዚአብሔር የሆነውን ለማድመቅ ነው የገቡት። ርዕስ አይደሉ። እስቲ አሜን በሉ። አብርሃም በነገራችን ላይ እኔ ካላረኩት ነው እንጂ ሰውየው ርዕስም አይደለም፣ ርዕስ መሆን አይፈልግም። መጽሐፍ ቅዱስ የሚባልን በስሙ ተጽፎ እንደተቀመጠ ማያውቅ ሰውየው ከሞተ ከ400 ዓመት በኋላ ነው ሙሴ ራሱ ታሪኩን የጻፈው። ሰውየው ራሱ መጽሐፍ ቅዱስ ውስጥ እንዳለ ያውቅ እንኳን ርዕስ ሊሆን እሱ ራሱ መጽሐፍ ቅዱስ ውስጥ እንዳለ ያውቅ። መጽሐፍ ቅዱስ ውስጥ ያሉ ሰዎች አንዳቸው መጽሐፍ ቅዱስ ውስጥ አለሁኝ ያሉ የሉ። ከሞቱ በኋላ ነው የተጻፈው በሙሉ። አንዳንዶቹ የሰው ጻፉ፣ የነሱን ከነሱ በኋላ የመጣው ጻፈ። አያውቁም እንደተጻፉ። እንኳን ርዕስ ሊሆኑ ይቅርና ፕሮግራማቸው ውስጥ የለም። አንተም እንዳታረጋቸው፣ እነሱ ያላሰቡትን እንዳታሳስባቸው። ኢየሱስ ብቻ ነው ርዕሱ እንደሆነ የሚያውቀው። ለምን መሰለ? በግልጽ እንደዚህ ያለ መጽሐፍት ሁሉ ስለኔ ያወራሉ አለ። መጽሐፍ በሙሉ ስለኔ ነው። እሱ ያውቃል። እኔ ነኝ ርዕስ አለ። እስቲ አሜን በላ። ይኸውላችሁ ከሕግ ከመዝሙራት ከነቢያት መጽሐፍ እየጠቀሰ ስለ ሙሴና ስለ አብርሃም እኮ አላወራም። ስለ ራሱ እኮ ነው አወራ የሚለው። ኢየሱስ ሊሞት እንደሚገባው ከሙሴ መጽሐፍ ጠቀሰ። ሙሴ የሚባል ሰው ያልጠቀሰም ሕግ ብሎ ነው ያወራው። ከነቢያት ሲል አንድም ነብይ አልጠቀሰም። ኢሳይያስ ኤርሚያስ አላለም። ከነቢያት ብሎ ማናቸውንም ሳይጠቅስ ስለ ራሱ ነው የሚያወራው። ሰዎቹ አይደሉማ ርዕስ መሆንም አይፈልጉም። አትጎትቷቸው፣ ባሉበት ይቀመጡ። ኢየሱስ ብቻ የኔና ያንተ እኮ ብቻ አይደለም፣ የሰማይ ፕሮግራም ኢየሱስ ነው። እግዚአብሔር የኔ መሲህ ነው አለው። የኔ ንጉስ ነው አለው። እሱን ነው መልከው አለ። ማንንም አላወራም። እግዚአብሔር መሲህ የኔ ነው አለ። ንጉሴ የኔ ነው አለ። ቀጥሎስ ከለመነኛው ርስት አድርጌ የምሰጠው ለሱ ነው አለ።